አለቃ ደስታ አበበ ወይም ቶማስ ለወላጆቹ የበኩር ወንድ ልጅ በመሆኑ በስጦና በፍቅር ዓይን የሚታይ ብርቅዬና ውድ ልጅ ከመሆኑ የተነሳ በመልካም አስተሳሰብና በልዩ እንክብካቤ ለማደግ በቅቷል። እርሱም የልጅነት ዕድሜውን ለወላጆቹና ለቤተሰቦቹ ሳይታክት የሚታዘዝ አቤት እሜት የሚል እንዲሁም በታማኝነት ያገለገለ መልካም ሰው ነበረ። መቶ አለቃ ደስታ አበበ ወይም ቶማስ ዕድሜው ለትምህርት ሲደርስ ለትምህርት ካለው ፍላጎትና ፍቅር በጉጉት የተነሳ ከአንደኛ እስከ 7ኛ ክፍል በመማር ሳለ በወቅቱ በኢትዮ ኤርትራ ጦርነት ወቅት የእናት ሀገር ጥሪ ሲተላለፍ በመስማት ለሀገሩ ካለው ፍቅርና ወኔ የተነሳ የእናት ሀገር ጥሪን በመቀበል ትምህርቱንም አቋርጦ የሀገር መከላከያ ሰራዊትን በመቀላቀል የ1 ዓመት ስልጠና በሁርሶ ማሰልጠኛ ማዕከል ስልጠናውን በብቃት በመጨረስ በዚሁ ማዕከል ባለው ብቃት በኮማንዶ አሰልጣኝነት ለ3 ተከታታይ ዓመታት በብቃትና በታማኝነት ከመንግስት የተጣለበትን ሀደራ የተወጣ እንደ እርሱም ጠንካራና ጀግና አሰልጣኞችን ያፈራ ብቁ ወታደርም ነበር። እንዲሁም ከኢፌዴሪ መከላከያ ባለስልጣናት ከበላይ አመራር የተሰጣቸው የኦርዲናንስ ማለትም ለሀገር መከላከያ ሰራዊት መሳሪያ አከፋፋይ በመሆን እያገለገለ ሳለ የኢትዮ ኤርትራ ጦርነት በተፋፋመ ወቅት የሀገር ድንበርን ለማስከበር ካለው ቁርጠኝነት የተነሳ ወደ ግንባር ዘልቆ በመግባት በድልና በጀብድ የተመለሰ ሲሆን ከኢፌዴሪ መንግስት የተሰጠውን የአገልግሎት ዘመንም በማጠናቀቅ በክብር ወደ ትውልድ አካባቢው ለመሸኘት በቅቷል። መቶ አለቃ ደስታ አበበ ከውትድርና መልስ የትውልድ ስፍራውንም በመልቀቅ ሰርቶ ለመለወጥ ቤተሰቡንም ለመቀየር በመታተር ወደ ሱዳን ሀገር አቅንቶ ስራ እየሰራ በነበረበት ቆይታው በዚያው ሀገር የሚኖሩ የሀዲያ ተወላጆችን በማሰባሰብና ኮሚኒቲ በመመስረት በሱዳን ካለው የኢትዮጵያ ኤምባሲ ጋር በመቀናጀት የኢትዮጵያን ዜጎች መብት ለማስጠበቅ በቁርጠኝነት ይህን ያህል ነው ተብሎ ለመገመት እንኳን በማይቻል መጠነ ሰፊ ተግባራትን ማከናወን